ሰላም 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 ለእናንተ ይሁን ውድና የተከበራችሁ ውድ ቤተሰቦቼ በአገርም ከሀገርም ውጭ ያላችሁ ወዳጆቼ በያላችሁበት በዓለም ዳርቻ ሁሉ ሰላም ጤና ፍቅር ይብዛላችሁ። እንዴት ናችሁ? እንዴት አላችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ከእናንተ ናፍቆት በስተቀር ሁሉ ሰላም ነው አለውላችሁ። እናንተ ጋርም ደግሞ ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። በያላችሁበት ሰላማችሁ ብዝት ይበልላችሁ እያልኩት ቤተሰብ ዛሬ ደግሞ ከተወሰነ ቆይታ በኋላ እጅግ በጣም ደስ በሚል አስተማሪ በሆነው በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ለዚህ ለምህረት ዩቲዩብ ቻናል አዲስ የሆናችሁ እባካችሁ ቻናሌን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንዲሁም ቤተሰብ የሆናችሁ ደግሞ ላይክ አድርጉ፣ ሼርም አድርጉ። ሀሳብ አስተያየታችሁ ኮሜንት ስር አስቀምጡ ማለት ነው። እጅግ በጣም አድርጌ ነው የምወዳችሁ ስለምታበረታቱኝ ስለምትደግፉኝ በርቺ ስለምትሉኝ ስለምትሰጡት ድጋፍ ሁሉ እጅግ በጣም አርጌ ነው ማመሰግናችሁ። ፈጣሪ ያከብራችሁ። እና ዛሬ ቤተሰብ ስለ አንዲት ሴት ታሪክ ነው አብረን የምናየው ማለት ነው። እቺ ሴት እጅግ በጣም ድንቅ የሆነች ሴት ናት። እጅግ በጣም ሴትየዋ አይምሮዋ ትልቅ የሆነ እንዲሁም መልኳም የተዋበች አስተዋይ የሆነች ሴት ናት። ልፈነዳ የነበረውን ቁጣ ያበረደች ሴት ናት። በጥበቧ በብላቷ በአስተዋይነቷ ሊመጣ የነበረውን ቁጣውን ያበረደች ሰላምን ያወረደች ሴት ናት እና እጅግ በጣም ድንቅ የሆነች ሴት ናት። እህቶቻችን እኔ በጣም በዚህች ሴት በጣም ነው የተደነኩት እና በእውነት እንደዚች አይነት ሴት አስተዋይ ያድርገን እና በጣም ነው ደስ ያለኝ እጅግ በጣም ማለት ነው። ሴቷ ማነች ካለችው አቢጊያ ትባላለች። እቺ አቢጊያ የተባለች ድንቅ ሴት ባሏ ባለጠጋ ሀብታም ነው። ነገር ግን እጅግ በጣም በሚገርም ሁኔታ ምን አይነት ሰው ነው ካላችሁ ሰነፍ ሰው፣ እንደ ስሙ ሰነፍ የሆነ ሰው ነውና እቺ ሴት በቁጣ ንጉሱ የባሏን ዘር ሊያጠፋ ነው እየመጣ የነበረው። ነገር ግን እሷ ቁጣው ሊፈነዳ በነበረበት በጥቂት ሰዓታቶች ውስጥ ላይ በብላቷ በጥበቧ በብልጠቷ ቁጣውን ያበረደች የንጉሱን ልብን በጥበቧ ያሸነፈች ሴት ናት እና እስኪ መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 25 ላይ ከቁጥር 24 ጀምሬ ላንብበው። ከላይ እናንተ ጀምራችሁ ስታነቡት ስለዚህች ሴት ታያላችሁ። እጅግ በጣም ድንቅ የሆነች ሴት ናት። ከላይ ጀምራችሁ አንብቡ ነው። ከ24 ሊጀምረው ከ23 ማለት ነው። አቢጊያ ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች። ቁጥር 24 ላይ በእግሩም ላይ ወደቀች፣ እንዲሁም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን፣ እኔ ባሪያህ በጆሮ ልነግርህ የባሪያህንም ቃል አድምጥ ትላለች። ቁጥር 25 ላይ ደግሞ በዚህ ምናምንቴ ሰው በናባል ላይ ጌታዬ ልብህ እንዳይጥል እለምናለሁ፣ እንደ ስሙ እንዲሁ እርሱ ነው፣ ስሙም ናባል ነው፣ ስንፍና አድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬ ጎልማሶችን አላየሁም። እነሆ ጌታዬ ሆይ ያው እግዚአብሔርን በሕያው ነፍስ እምላለሁ፣ ወደ ደም እንዳትገባ እጅንም ራስን እንድታድን የላከኝ እግዚአብሔር ነው። አሁንም ጠላቶችን በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ እያለች እቺ ሴት ትቀጥላለች። እና እጅግ በጣም የገረመኝ እቺ ሴት በእግሩ ላይ ወደቀች። ዳዊት እጅግ በጣም ተቆጥቶ እላይ ላይ ስታዩት ናባል ጋር የራሱ ብላቴኖችን ልኳል። ትንሽ ነገር ፈልጎ ነበር ዳዊትና ናባል ጋር መልእክተኞችን ልኮ ነበር። ናባል ግን እጅግ በጣም በማይገባ ቃል ነው ያስተናገዳቸው ብላቴኖችን። ከዛ በኋላ ብላቴኖቹም ምንም ነገር በእጃቸው ሳይሰጣቸው ባዶ እጅ ነው የሸኛቸው ወደ ዳዊት ማለት ነው። ታሪኩ ሙሉ ስታነቡ እጅግ በጣም ነው የሚገርመው። ከዛ ዳዊት እጅግ በጣም ተቆጣ። ለሱ ካለው ነገር አንድም እንዳይቀር ሊያጠፋ በኒጋታው ወደ ናባል ልመለስ ሰይፍ የታጠቁት 400 ሰዎችን አስከትሎ ዳዊት ተነሳ። ይህ ነገር ለአቢጊያ ከናባል ብላቴኖች አንዱ ለአቢጊያ ነገራት። አቢጊያ ደግሞ ለባሏ ሳትናገር ተነሳችና የንጉሱን ቁጣውን ልትመልሰው
እየመጣ ያለውን ማትን ለመመለስ እጅግ በጣም ድንቅ በሆነው መንገድ ነው የተጓዘችው። ለባሏ ሳትናገር የባሏን በደል፣ የባሏን ቁጣን፣ የባሏን ጥፋትን ሁሉ በራሷ ላይ ተሸክማ በጥበቧ፣ በአስተዋይነቷ፣ በትህትናዋ ቁጣውን አብርዳለች። እንዴት ብላ ቁጥር 24 ላይ ስንመለከተው በእግሩ ላይ ወደቀች። ዳዊትን አግኝታለች በመንገድ ላይ። 23 ላይ እንግዲህ አቢግያ ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች። አሁን ዳዊትን አግኝታለች። አቢግያ በእግሩ ላይ ወድቃ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን አለች። አቢግያ ኃጢአት ሰርታ ሳይሆን ቤተሰቦች እዚህ ጋር አንድ ነገር ማሰብ ያለባችሁ ነገር ቢኖር አቢግያ አላጠፈችም። አቢግያ ጋር ምንም ጥፋት የለባትም። ነገር ግን የባሏ ጥፋትን በራሷ ላይ ነው የተሸከመችው። የባሏን ጥፋትን በራሷ ላይ አድርጋ በትህትናዋ ዝቅ ብላ ቁጣውን እያበረደች ናት፣ በብላቷ በጥበቧ ማለት ነው። እና በእኔ ላይ ይሁን ልነግርህ፣ እኔ ባሪያዬ በጆሮ ልንገርህ፣ የባሪያዬን ቃል አድምጥ፣ ልብን ወደ እኔ አድርጋ አድምጥ፣ ስማኝ እያለች ስትናገር ይቺ ሴት ፍጹም የሆነ ትህትናንና አክብሮትን ነው እያሳየች ያለችው። በእግሩ ላይ ወድቃ እንዲሁ ማለቷ ትህትናው ነው የምታሳየው። አቢግያ ድንቅ የሆነች ሴት ናት። አቢግያ ምንም እንኳን ባለጠጋ የተከበረች ሴት ብትሆንም ለዳዊትና ለእግዚአብሔር ለቀባው መሪ ያላት ትልቅ አክብሮትን እያሳየች ናት። ፊቱ ላይ ተደፍታ በእግሩ ላይ ወድቃ ንግግሯን ጌታዬ ሆይ በማለት በታላቅ ጨዋነትና ክብሮት የተሞላ ንግግር ነው እየተናገረችው ያለው። የሚሰማው ሰላምን ለማውረድና ሰውን ለመስማት የሚሰጠው ቦታ እንዲሰጣት ትፈልጋለች። በትህትና ተሞልታ እንደዚህ ስትል ትናገራለች። ኃላፊነቷን ወስዳ የፍቅርና የጥበብን ጥግን እያሳየች ይህ ኃጢአት በእኔ ላይ ይሁን፣ የባሏን ኃጢአት ጥፋቱ ወይም ሲተቱን የሰራ ባሏ ናባል እንጂ እሷ አልነበረችም። ነገር ግን ያን የቁጣን ሰይፍ የመዘዘውን ንጉሱን ለማረጋጋት ስትል የባሏን በደል እንደራሷ አድርጋ ወሰደች። በደሉ በእኔ ላይ ይሁን በማለት የፍርድን በትር ወደ ራሷ አዞረች። ይህ የክርስቶስን የቤዛነት ሌላውን ለማዳን ፍቅሩን ጥላ የሚያሳይ እጅግ የላቀ የልብ ስፍዓትን ያሳያል። እጅግ ድንቅ የሆነችን ሴት ናት እቺ ሴት። ጌታን እኔ ስለ አቢግያ በጣም ቤተሰቦች በሚገርም ሁኔታ በጣም ነው የነበብኩት። በጣም አነበብኩት፣ አየሁት። ምን አይነት ሴት ናት አልኩት። እንዴት ብልህ ሴት ናት፣ እንዴት አስተዋይ ሴት ናት። እዩት፣ እዚህ ጋር ለባሏ ምንም አልነገረችም። ባሏ ተገቢ ባልሆነው ንግግር ነው የመጡትን ብላቴኖችን የሸኛቸው። እነዚህም ብላቴኖችን መጥቶ ሲሄዱት አቢግያ አላየችም። አንድ ብላቴና ግን የናባል ብላቴና አንዱ ግን ለአቢግያ ነገሩን ሲያደርስ ምንም ጊዜ አልወሰደችም። ወዲያ አላለችም። እንዴት ላድርገው እሱ ሳይሰማ እሱ ሳላማክረው አላለችም። ሊመጣ ያለው ቁጣ እንዳለ ብላቴናው ነግሯታል። የምታደርጊው እወቂ አላት። ምን ማድረግ እንዳለብሽ አንቺ አስብበት አላት። ምንም ጊዜ ሳሰጠው የተነሳ ቁጣውን ለማብረድ ውሳኔን ወሰደችው እና ዳዊት እሷን እንዲያዳምጥ ፍቃዱን እንዲሰጥ ጠየቀችው። ምን ብላ? እኔ ባሪያ በጆሮ ልናገር የባሪያን ቃል አድምጥ ስትል ማለት ነው። ቁጣና በቀልን በሞላበት በዚያ አስፈሪው ሰዓት ላይ አቢግያ ሐሳቧን በቀጥታ አልተጫነችውም። ይልቁንም ቃሏን ይሰማ ዘንድ በቅድሚያ ፍቃዱን ለመነችው። ራሷንም ባሪያ በማለት ዝቅ አድርጋ ንግግሯን በሰላም ልመናን በማቅረብ የዳዊትን የቁጣን እሳትን ማብረድም ችላለች። ብልህ ሴት ናት፣ አስተዋይ ሴት ናት። በጣም የሚገርማችሁ ማለት ነው ዳዊት እንደው ምን እንዳላት ቁጥር 32 ላይ ዳዊትም አቢግያን አላት፣ ዛሬ እኔን ለማግኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላረግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገነሽ ሁኚ ብሎ 34 ላይ ነገር ግን ክፉን እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔር
እኔን ለማግኘት ፈጥነሽ ባልመጣሽ ኖሮ እስከ ነገ ድረስ ለናባል አንድ ወንድ እንኳን ባልቀረ ነበር እያለ ይቀጥላልና እጅግ በጣም ነው ደስ ያለኝ። እጅግ በጣም አስተዋይነቷ፣ ብላቷ፣ ጥበቧ እንደው በጣም ነው ደስ ያለኝና ቤተሰቦች እንደዚህች አይነት ሴት ያርገን፣ በጥበብ ይሙላን፣ በመስተዋል ይሙላን። ህይወታችን ለመምራት ቤታችን ለመምራት በትዳር ህይወት ራሱ ጥሩ የሆነ ህይወት ላይ መኖርም ብልህ ሴት መሆን አለብን ማለት ነውና እቺ ሴት ብልህ ናት። እቺ ሴት አስተዋይ ናት። በእውነት አቤት 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 እንዴት ደስ ይላል። በጣም የገረመኝ ነገር ማለት ነው የባሏን ጥፋት በራሷ ላይ መሸከሟ። በቃ ወይኔ እኔ እንጃ ምን እንደምል አላውቅም። በጣም ነው ደስ ያለኝ። ከቻላችሁ ታሪኩን አንብቡት፣ እዩት ማለት ነው፣ ይጠቅማችኋል። ስለተከታተላችሁ እጅግ በጣም አድርገን ወዳችሁ ተመልሼ በሌላ ቪዲዮ እስከመጣ በያላችሁ በሰላም ጤና ፍቅር ይብዛላችሁ። ወዳችኋለሁ። ባይ